በኢትዮጵያ አፋር ክልል የተፈጠረው የእሳተ ገሞራ ፍንዳታ አመድ ቀይ ባህርን በመሻገር ኦማንና የመንን አቋርጦ የህንድ ዋና ከተማ ደልሂ ደርሷል። ፍንዳታው የተከሰተው በኢትዮጵያ አፋር ክልል ሀይሊ ጉቢ አካባቢ ሲሆን እሳተ ገሞራው ለብዙ ሺህ ዓመታት ተዳፍኖ የኖረ ነው። ይህ ተዳፍኖ የኖረ እሳተ ገሞራ እሁድ ማለዳ የተነቃቃ ሲሆን ፍንዳታው የለቀቀው አመድ ደግሞ በሺ የሚቆጠሩ ሜትሮችን ተጉዞ ወደ ከባቢ አየር ውስጥ ገብቷል። በህንድ ውስጥ በአመዱ ምክንያት በርካታ ዓለም አቀፍና የሀገር ውስጥ በረራዎች የተሰረዙ ሲሆን በርካታ በረራዎችም ከመነሻ ሰዓታቸው ዘግይተዋል፣ አቅጣጫም ቀይረዋል። የሀገሪቱ የአቪዬሽን ተቆጣጣሪ አየር መንገዶች በአመዱ ከተጎዱ አካባቢዎችም እንዲርቁ በጥብቅ አሳስበዋል። ባለሙያዎች እንደተናገሩት ከሆነ እስካሁን የአመዱ ብክለት ደረጃው ግልጽ አይደለም። ነገር ግን ዛሬ ማክሰኞ ዕለት እንደተገለጸው ቀድሞውኑ በጣም ደካማ የሆነውን የዴሊ አየር ተጽዕኖ ሊያሳድርበት አይችልም ብለዋል። የእሳተ ገሞራው አመድ በእሳተ ገሞራ ፍንዳታ ወቅት ወደ ከባቢ አየር ውስጥ የሚለቀቁ ጥቃቅንና የሚበላሹ ቅንጣቶች ደመና ነው። የአውሮፕላን ሞተሮችን ሊጎዳ፣ የአየር ማረፊያዎችን ሊበክልና እይታንም ሊቀንስ ይችላል። ይህም ለበረራ ስራዎች አደገኛ ያደርገዋል። የህንድ የሜትሮሎጂ ዲፓርትመንት አይኤምዲ ዋና ዳይሬክተር ሞሃፓትራ በአመዱ የተጎዱ አካባቢ ከፍታ በ8.5 ኪሎ ሜትር እና ከባህር ጠለል በላይ በ15 ኪሎ ሜትር መካከል ነው ሲሉም ለቢቢሲ ተናግረዋል። በተጨማሪም ሚስተር ሞሃፓትራ አመዱ ለጊዜው የሳተላይት ተግባራትንና የበረራ ስራዎችንም ያስተጓጉላል፣ ነገር ግን የአየር ሁኔታን ወይንም የአየር ጥራትን ሊነካ አይችልም። እንዲሁም ወደ ሰሜን ህንድ ደርሶ እንደነበርም ተናግረው ወደ ቻይናም ሊያመራ ይመስላልም ብለዋል። እንደ ስካይሜት የአየር ሁኔታ ገለጻ አመዱ ለመበተን ምን ያህል ጊዜ እንደሚፈጅ ለመተንበያ አስቸጋሪ ቢሆንም አይኤምዲ ግን የዴሊ ሰማይ እስከ ዛሬ ምሽት ድረስ መጥራት እንዳለበትም ተንብየዋል። የእሳተ ገሞራው አመድ ደመና የመከሰት እድሉ ዝቅተኛ ነው። ነገር ግን በታሪክ በ2010 የአይስላንድ ኢጃፍጃላ ጆኩል እሳተ ገሞራ ሲፈነዳ ዓለም አቀፍ የጉዞ ትርምስን አስከትሎ ነበር። የዩናይትድ ኪንግደምና የአውሮፓ አየር ክልል ተዘግቷል። ይህም ከሁለተኛው የዓለም ጦርነት ወዲህ አስከፊ የጉዞ መስተጓጎል ምክንያት ነበር ሲል ዘገባው እንግዲህ የቢቢሲ ነው።